እንኳን ፈጣሪ እኔ ራሱ እኮ በትግል ነው የምሰማው። ይኸውልህ ሰውዬ እሱ የራስ ጉዳይ ነው። እኔ ስላንተ ቤተሰብም ልጅም ሚስትም ምንም የሚመለከተኝ ነገር የለም። ዛሬውኑ ገንዘቡን ታስገባልኛለህ። ይሄ ቢዝነስ ነው፣ እኔ አይመለከተኝም። ዛሬውኑ አስገባልኝ። ነግሬሃለሁ፣ ዛሬውኑ እንዲገባልኝ። ኧረ ተው እባክህ፣ ኧረ ተው መድኃኒዓለም፣ ኧረ ተው አምላኬ። ስንት ዘመን ለመንኩ፣ ስንት ዘመን፣ ስንቱን ማሳደጊያ ገንዘብ የሌለውን በልጅ ስትባርክ ምን ነው እኔን ረሳኸኝሳ? ኧረ ተው እባክህ መድኃኒዓለም፣ ኧረ ተው ጸሎቴን ስማ። እንደዚህ አይነት ጸሎት እየጸለየ ፈጣሪ አልሰማኝም ብሎ ያጉረመርማል። እንኳን ፈጣሪ እኔ ራሱ እኮ በትግል ነው የምሰማው። በዲያብሎስ ሞት እንደዚህ አይነቱን የተረገመ ጸሎት ማን ይሰማዋል ከኔ ውጪ? እኔ ነኝ ችዬ የምሰማው። ለምን አልሰማኸኝም ይላል። መጣው ቆይ ከወዳጄ ጋር አብሬ ልጸልይ።